1440 ዓመት በ54 ቁጥር የሚሮጥ ወፍ በረር ባይብል ላይ የሚሄድ በጣም ጀግና ሰባኪ ነው። እስጢፋኖስ የሚባል አንድ በጣም ወጣት ልጅ እንግዲህ ኤርሊ 20 አካባቢ ነው ይሉታል፣ 20ዎቹ መግቢያ አካባቢ ነው ይሉታል። እና በጣም ኦራተር ነው አይደል? በጣም ተናጋሪ ነው። ቀጥሎ ካሪዝማቲክ ነው። ዝም ብሎ ማውራት ብቻ ሳይሆን በጸጋ ነው የሚያወራው። ከዛ ውጭ ደግሞ እግዚአብሔርም ከእርሱ ጋር ነበረና የሚናገረውን ቃል እግዚአብሔር በምልክትና በታምራት ያጸናው ነበር ተብሎለታል። ይሄ ብቻ አይደለም፣ የእግዚአብሔርን ቃል የመናገር የመግለጥ አቅሙ የፊቱ ቁርበት እስኪያብረቀርቅ ድረስ ነበር የእግዚአብሔር ቃል በላዩ ላይ የመጣው። የእግዚአብሔርን ቃል እየተናገረ ፊቱ አበራ የሚል ቃል አለና የእግዚአብሔር ቃል በሙላት ሲመጣ ከውስጣችን ከመባረክ በመንፈስ ተነካው ከማለት ያልፋል ማለት ነው። አጥንት ላይ፣ ቆዳ ላይ፣ ስጋ ላይ ድረስ ይመጣል ማለት ነውና በዛ መጠን የእግዚአብሔር ቃል ግልጠት ፊዚካሊ አፌክት አድርጎታል። እና እሱ ወጣት የዚህኛው የፊልጶስም አብሮ አገልጋይ ነበርና ኢየሩሳሌም ቤተክርስቲያን አስተናጋጆች ነበሩ። ለድቁና የተመረጡ ወንድሞች ነበሩ። ግን ያው ተመረጡ የሚል ነው ያየሁት እንጂ የቱም ጋር ድቁናው ላይ ሲያገለግሉ አላገኘዋቸውም። እንግዲህ አገልግሏል ብዬ በጣም ተስፋ አረጋለሁ። ምዕራፍ 6 ላይ ተመረጠ። ወዲያው ወደ ምኩራብ ሄደ ነው። ምኩራብ ሄደና የእግዚአብሔርን ቃል መስበክ ጀመረና እንደውም ከነፃ ውጪ ምኩራብ ከሚባል ስፍራ የመጡ አንዳንድ የአሌክሳንድሪያ ከተማ ሰዎች ማለት ሰሜን አፍሪካ በጣም በሕጉ የበረቱ ማለት ነው መጥተው ሊከራከሩት ሞከሩ ይልና ሁሉንም በሁሉ ፊት ይረታቸው ነበር የሚል ቃል አለና ይናገርና ብቻቸው ነው የሚያስቀራቸው። ቲፎዞቸውን በሙሉ ይዞ ኢየሩሳሌም ቸርች ጌታ የተባረከ እና ከሰዎቹ በቀር ምንም አይቀሩም። በአደባባይ ነው የሚረታቸው። ልጁ ግሪክ ሀገር ተወልዶ ያደገ አይሁዳዊ ነው። ስለዚህ ግሪክ ፍልስፍና እውቀትም አለው። አይሁዳዊ ቢሆንም ግን ተወልዶ ያደገው ግሪክ ሀገር ነው። በጣም የበረታ ነው ማለት ነው በዚህ እውቀት በጣም። እሱ ልጅ ሰበከ። እንደምታውቁት ከምዕራፍ 6 ጀምሮ ነው የሚሰብከው። ግን ምዕራፍ 7 የሰበከው እንደዚህ አይነት በጣም ያማረ አሜን ለማለት የተዘጋጀ በጣም በጉጉት የሚሰማ ጉባኤ ፊት አይደለም። የምዕራፍ 7ቱ ስብከት የፍርድ ቤት መከላከያ ነው አይደል? ኮርት ላይ ቆሞ ዲፌንስ እኮ አሁን እኮ የፍርድ ቤት መከላከያቸው እኮ ነው ስብከት። አሁን እንደዚህ አይነት ጉባኤ ቢያገኙ ምንድነው የሚያደርጉት? ተከሶ ነው የቀረበው አይደል? በዚህ ምክንያት ተከሰሃል፣ ሕጉን ትሳደባለህ፣ እግዚአብሔርን ትሳደባለህ፣ ሕጉ ማይለውን ነገር ትጨምራለህ ብለው ነው የከሰሱት። በዚህ ጉዳይ ተከሰሃል ብለው የአይሁድ ሸንጎ አባላት ተደርድረው ቁጭ ብለው ይጠብቁታል መልስ እንዲሰጥ። እነዚህ ሰዎች ማለት የዋዛ አይደሉም፣ ኢየሱስን የሰቀሉ ናቸው። የሚሰብከውን ኢየሱስን ለመስቀል ያልራሩ ናቸው። እሱን ላለመግደል ዋስትና የለውም ላለመገደሉ። እና እንደዛ አይነት ጉባኤ ፊት ቆሞ ለተከሰስከው ክስ ቀርቦብሃል ብለው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ብለው በዝርዝር አስቀመጡና ማብራሪያ ስጠን አሉት። ልጁ የምዕራፍ 7ቱ ስብከት ለምዕራፍ 6ቱ ክስ ነው፣ የፍርድ ቤት መከላከያ ነው። እና ምዕራፍ 7ን ሉቃስ 60 ቁጥር ሙሉ ሰብስቦ የጻፈው ሉቃስ አልነበረም። ባይዘው እርግጠኛ ነኝ የጻፈው ጳውሎስ ሊወግር ገብቷል። ስለዚህ አሁን ጳውሎስ ኦልሬዲ ሊወግር ገብቷል። ጳውሎስ ደግሞ እንደምታውቁት የገማልያ ተማሪ ነው። ሚስ እንድታረግ አይፈቅድልም። በጥንቃቄ ነው የሚያዳምጥ። እስጢፋኖስ ቆሞ ሲያወራ እንከን ፍለጋ ነው ቆሞ። ያለ ስተት ይወግራሉ እንኳን ስተት አግኝተው እና ቆሞ እየጠበቀው ሙልጭ አርጎ ሰምቶታል። ከዛ 65 ኤዲ ላይ ቂሳሪያ ቁጭ ብሎ ሐዋርያ ሥራ ለመጻፍ ኮምፓይል ሲያደርግ ምዕራፍ 7ን ጳውሎስ ነው የሚነግረው። ይገርማል። ያወጣት ልጅ የቱ እስጢፋኖስ የሚሉት የተወገረው በድንጋይ የተወገረው ልጅ ምዕራፍ 7ን ስጽፍ ጴጥሮስ እንዳታስገባ እስጢፋኖስ ምን አረገ ሲለው ቆሜኔ ሰማሁት የመከራከያ ነጥብ ሲያቀርብ ብሎ እግዚአብሔር አባታችን አብርሃምን ከካራን ጠራው ብሎ አይደል የጀመረው? እንደውም እግዚአብሔር አይደለም የክብር አባት ብሎ ነው የጠራው። አባታችንን አብርሃምን አለ። እኔም አይሁዳዊ ነኝ ፋሚሊ ነኝ አለ። 1440 ዓመት በ54 ቁጥር የሚሮጥ ወፍ በረር ባይብል ላይ የሚሄድ በጣም ጀግና ሰባኪ እና መንፈስ ቅዱስ እያቀበለው እንደሚሰብክ ግልጽ ነው። ከአብርሃም ተነሳ አይደል? ይስሐቅና ያዕቆብን ነካ ነካ አረጋቸው። አብርሃም በድንኳን ኖረ፣ እነሱ በድንኳን ኖሩ ብሎ ነካ ነካ አረጋቸው። ያው ላይኔጅ መጠበቅ ስላለበት እሱን ጠብቆ ነው ሄደው። አብርሃምን ነካ። አብርሃም ጋር ትንሽ ሰፋ ያለ ቆየ። ይስሐቅን ያዕቆብን ነካ ነካ አድርጎ አለፋቸው። በዮሴፍ አቋርጦ ግብጽ ገባ። በዮሴፍ በኩል አድርጎ ግብጽ ገባ። ግብጽ ገብቶ አልቆየ። ሙሴ ጋር 400 ዓመቱን አንዴ ነው ያጠፈው። ሙሴ ጋር መጥቶ ሙሴ የሕጉ ተቀባይና የእስራኤል መሪ ስለነበር ሙሴ ጋር ሰፋ ያለ ሽፋን ቆየ። ከዛ ከሙሴ ጋር አብሮ ወጡ አለና በምድረ በዳ ያሉ እግዚአብሔር አምላክ የመገናኛ ድንኳን እንዲሰራለት ፈለገ አለና የመገናኛውን ድንኳን ይዘው ከነዓን ገቡ ብሎ ከኢያሱ ጋር ገቡ ብሎ ኢያሱን ነካው። ኢያሱን ነክቶት ወዲያው ዳዊት ጋር መጣና ቤት ልስራልህ አለው አለ። አንተ አትሰራልኝም ልጅ ነው የሚሰራልኝ ሰለሞን ነው ብሎ ሰለሞንን ነካው። ከዛ ምን አይነት ቤት ሰሩልኛላችሁ ብሎ ኢሳይያስ ጋር መጣ። ከዛ በኋላ ልባችሁን የታወረ ብሎ እነሱ ጋር ወጣው በድንጋይ ይሄንን ሲሰብክ የፊቱ ቁርበት አበራ የሚል ቃል። ይሄ ቆዳው ሲያብረቀርቅ እንግዲህ ቸርች ቢሆን ባይዘው አሁን ፊቴ
ያብረቀረቀ ቢመስላችሁ ምንድነው የምትሉት? ታየኝ። ውስጥ ያለውን ነገር አየሁት ነው የምትሉት አይደል? በመንፈስ የምንለው ነገር አለ። እስጢፋኖስ ፊቱ ያብረቀረቀው ሊገሉት የተሰበሰቡ ሰዎች ማለት፣ ለመካድ እየጣሩ ያሉ ሰዎች ማለት። ፊዚካሊ እዚህ ላይ ሲመጣ ፊቱ ነው የሚያበራው። የአማልክት ልጅ ያዩ አይደል እስኪመስላቸው ድረስ ፊቱ አበራ ይላል። ቁርበቱ እያበራ ነው አለው። አዎ ለእኔ ብቻ አይደለም የሚታየኝ። አዎ ሰው ግን ከባድ ነው። ፊትህም እያበራ ይወግራል። ህግ እኮ ከባድ ነው መንፈስ ካልነካ። ይህንን ሲሰብክ ሳውል የተባለው ጎበዝ ገና ጳውሎስም ገና ያንግ ነው። በጣም አግሬሲቭ ነው። ይጠብቀው ነበር። ከከተማ ወደ ዳር አወጡትና በድንጋይ ሲወግሩት አስወጋሪ ሆኖ የወጋሪዎቹ ልብስ ቆሞ ይጠብቅ። እስጢፋኖስን ካስገደለ በኋላ አይደል ምዕራፍ 7 ላይ ካስገደለ በኋላ ምዕራፍ 8 ላይ አማኞች በሙሉ ሲሰደዱ አላበቃም ጳውሎስ አይደል ሳውል የሚሉትም አይደል የሚለው ምዕራፍ 8 መጀመሪያ ላይ ሳውል የሚሉትም በአንዳንድ መንደሮች እየዞረ ለማሳሰርና ለማስገደል ፈቃድ ተቀብሎ ይሮጥ ነው። ትላንትና አጠገቡ ያለው ወንድሙ የተገደለበትን ወንጌል ነው ይዞ ፊልጶስ ሰማርያ